አሜን ነው። አማኝ የሚባሉ ሰዎች ክራይስትን እናውቃለን። እኔ ሃይማኖተኛ ነኝ የሚሉ አውቃለሁ። በቃ አውቃለሁ። የወንጌል አማኝ የሚባሉ ደግሞ በኢየሱስ ሙሉ በሙሉ የገቡ ናቸው። ከፍ አድርግ ዛሬ በጌታ በኢየሱስ አዳ ኮባስ የሆነ አምላክን አምልከ የሆነ ኢየሱስ ጌታ ነው። አንድ ጊዜ የኔ ብራዘር ኢየሱስ ጌታ ነው። በጣም ድሮ ጩጬ ያለው የኔ ብራዘር ማዘር በጣም ነው የምጸልየውና ኢየሱስ ጌታ ነው። ዛሬ ስለኛ ቤት ነው ብዙ ቦታ ላይ ያስገባሉ። ኢየሱስ ጌታ ነው። ሰሞኑን የሆነ ነገር አለ። እስኪ ሰሞኑን የሚሆን ነገር አለ ብለህ እስኪ ጋር ግን እኔ አልቅም ለሚያምን ሰው የታወጀ አዋጅ ያለ አዳ ኮባ የአምላኩን ኃይል ይዞ የሚወጣ ሰው የሆነ ትእዛዝ ወጥቶ ያለ አታመልክም፣ አትባረክም፣ አቲካዶሳ ለኔ እንዲያርግ የሚል ያለ ነገር ግን የአምላኩን ኃይል ይዞ ከተማውን ሻይን የሚያደርግ ከተማውን የሚያናወጥ ዘንድሮ በኢየሱስም በድግምት የበለገጡ በኢየሱስም ይወርቃሉ። አንድ ሰው ሰለሞን ስለ ኃይል ተለቀቀ። የሆነ የአምላክን ኃይል በኢየሱስም ተሸክመ ትወጣለህ። አቻቱ አጋንቶ አጠገብ ላይ ያለውን ሰው ያዙና ባዶ አትሁን በል እስኪ ታከጸለ ያስና እስኪ ባዶ አትሁን በል። ኢየሱስ ጌታ ነው። እስኪ እዚህ ጋር ጠቆር ያልከው ጽም ያረከው ሰው አንተ ተነስ፣ ጽም ያለው ተነስ። አንተ እዛ ጋር ያለው ወዳጅ አንተ ጃዶ ኮቦሳ መተንበይ ይቻላል። የነቢያት ቤት ነው። ኢየሱስ ጌታ ነው። አጂላ ባጋሳ ከፍ አድርጉ። ዛሬ አንዳንድ ሰው በጌታ በኢየሱስ ቢሮ ስትገባ የሆነ ጥቂት ነገር ስታረግ የሆነ ነገር ስትሰራ የአምላክን ኃይል ተሸከመ። አቹ ሴባራዶጎስ ወዳጄ ሰዎች እኮ ቁርጥ ነው የሚበሉ ያ ዛሬ ወይ ለቤተ ክርስቲያን ገቢ ይሆናል። አዳጋስ ከፍ አድርጉ። ሰዎች ቁርጥ ይበላሉ። ሰዎች ብዙ ነገር ያደርጋሉ። ዳኒ ግን አዶጋዶሳ በንጉሱ ፊት የተለየ ሰው ነው። አጠገብ ያለውን ሰው ናዝና የሆነ ማዳጋሳ ቆሎ እየበላ የተለየ ሰው ትሆናለህ በለ። ዘንድሮ በጌታ ስም የሚያምን ሳለ ብራጋዶንታ ሻካባ ያስከ ትልቅ ነገር ነው። የአምላክ ኃይል ግን የሌሎች ጋር ያንተ ነገር ይቀይራል። የአምስት ሰዎች ነገር ከዚህ በስ ወጣ በኢየሱስ ስም ተቀይሮ አየው። አምላክ እንዲህ ይለኛል ዳጎሻ የመንግስት ስራ የሚሰራ ሰው ማንን ታውቃለህ? እኔም መንግስት ሰራተኛ። አንተ መንግስት ሰራተኛ ነህ። አልወደኩም በፈራሁት ላይ የዳኒ አምላክ እኔን ሲያይ ከአንበሶችም ሲያድነኝ እኔማየው በዘመኔ ሻጋታ ለባስ ትለቃለህ ፍገባ አትለቅም። ልቀቅ የሆነ የሚመጣ ተወሳ አዳም ተመስገን ብለህ ኤላ ባራጋታ ለበረ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 በ
ይካታና ፌንዳራ ባራባራባራስ እረዳው ከእጅ ጠጥቼ ወጣሁኝ ጉልበት አግኝቼ አልቀረው በምድረ በዳ አትወድም ሰው እንዲጎዳ እረዳው ከእጅ ጠጥቼ ወጣሁ ከዚያ ሰፈር አልቀረው እኔስ በላይ ላይ ንጉሥን ሾሜያለሁ አዋጅም ታውጆ ኢየሱስን አመልካለሁ። ከፍ አድርግ አታሰባ ያዝስ ከፍ አድርጎ ዛሬ በጌታ በኢየሱስ ስም የዳንኤል አምላክ በፈራ ነገር ላይ በኢየሱስ ስም ይገለጣል። የዳንኤል አምላክ ያድናል የሚል ሰው አሜን ይባል። አንዳንድ ሰዎች ከጉድጓዱ ዛሬ ትወጣላችሁ። ለአንዳንድ ሰዎች ከተቀበረበት ቦታ ይወጣል። አቺና ካንቶ ቀንድ ያወጣት በኢየሱስ ስም ዛሬ ይወድቃል። ቁጭ በሉ እስኪ። የመንግስት ሥራ የምሰራ አንተ ነህ። ባለቤት ያለች አለች፣ እዚህ ያለች፣ እዚህ ነች። ጥራት እስኪ ካለች ና አንተም ወደዚህ እሷም ነይ እስኪ። አይጥልም አይረሳም፣ አይጥልም አይረሳም፣ አይጥልም አይረሳም። ዝም ብለህ አጨብጭብ፣ በጭበጭ እንዳትርቅ አጨብጭብ። ሰው ማድረግ ይችላል፣ ከአንበሳም ያድናል። አትያናናኔናኔ ኮታንያ አጠገባችሁ ያለውን ስራትና ኮታንያ በለው እስኪ። ድገሞ እስኪ ኮታንያ በሎት።
ዛሬ ሙሉ ሆነ ትወጣለህ በል እስኪ። የሆነ የአምላክን ኃይል ተሸክመህ ትሄዳለህ በል። 7 እጥፍ ቢያነድም በል እስኪ፣ ቢጨምር መንክር በል እስኪ፣ እቶን እሳቱ ብነሳም በል እስኪ፣ ያንተ አምልኮ በል እስኪ፣ የቤት አምልኮ በል እስኪ እየጨመረ ይሄዳል በል። 10 ሰው ዘሎ አሜን ስል ነገሩ እየጨመረ ሄደ። 10 ሰው ዘሎ አሜን ስል ነገሩ እየጨመረ ሄደ። አቡሴ ኦዳባስ ኮባሪያ ሸበራ አዲካንታ ነሞርኪያ ላይ ትብርብራና አጂጋባስ አንቺ ላይ የምታወጭ አዋጅ ተሽሯል። እዚህ ነሽ ለካ። ሻሎም ብያለሁ። ዌልካም። ይችላል ኢየሱስ። ሾባዳጋስ ሮኮቶ ቦጆዶ ቦሎጎቦስ ዛሬ እሳት እየበላኝ ነው። ይህን ሶፍት ላንቺ እሰጣለሁ። ኢየሱስ ጌታ ነው። እስኪ እጆቻችሁን ዘርጉና አዋጅ ተሽሯል በሉት። አሜን። ለባራክ ወደ እናንተ ቤት ነው። እስኪ የጨለማ ድምፅ አይገባም በሉት። አሜን። የሰማሽ ነው። ባለፈው 15 ቀናት ጤንነትሽን አታክ ለማድረግ የምትፈሪው ነገር አያለሁ። እስኪ ታምራት ይሆናል በይ። ታምራት ይሆናል። ሰላም ሲሆንልሽ አያለሁ። አሜን። ኤቻካባዳስ ወንድ ልጅ አለሽ? አዎን። ስንት ነው ያለው ወንድ ልጅ? አንድ ነው ያለን። እጆቻችን ዘርጉ። እሱ መንግስት ላይ ያልኩት ባለቤት ያለች ስለዚህ ናት። በኢየሱስ ስም አጂካባስ እናንተ ሰፈር ላይ አደገኛ የሆኑ በጌታ ያልሆኑ ሰዎች ነው ያለው። እየሰማሽ ነው? አሉ ካለ አዎ አለ፣ ከሌለ የለም። እንዲህ ካልሽ በኋላ አገኛለሁ ማለት ነው። ሻባራጋባስ እግዚአብሔር እንዲህ ይላል፣ ለአንተ ደግሞ በሚሰራበት ስፍራ እግዚአብሔር ገናና ያደርጋል። አሜን። ኤልኮዚያ አሜን። ይሄን ሰው ዘርጉና እስኪ ገናና ትሆናለህ በሉት። አሜን። ሲታይ በጣም ቆንጆ ነው፣ የዋይ ነው። ኢየሱስ ጌታ ነው። በቁመት ከኔ አይበልጥም፣ ግን ዘርጉ እጆቻችሁ። ተኮቦሳ አንተ ጥሩ ሰው በሉ እስኪ። እግዚአብሔር በሉ እስኪ። ጠላቶችን እንዳልነበር ያደርጋል በሉት። አሜን። በአንተ ውስጥ የተቀመጠው ኃይለኛ ነው በሉት። አሜን። ኤልካዱሻ አሜን። አጂጋዳስ አሜን። ይህ እንደ ሲኖ መኪና ዘንድሮ በኢየሱስ ስም ዝም ብሎ ከሩቅ የሚያስፈራራ ሰው ያለው አሜን በለኝ በኢየሱስ ስም። በመንፈስ ዓለም እንደዚህ የሚከብዱ ሰዎች አሉ። አቲካ ስታይ ቀጭን ትመስላለህ፣ ግን እላይ ላይ የሚቀመጠው ሰማይና ምድር የማይችል የዳንኤልን አምላክን የአንበሶችን አፍን የሚዘጋ ዛሬ በጌታ ስም ከብዙ ሰዎች ቤት ላይ የሚጠፋ እሳት ያለው ዛሬ ጠላቶች ያነደዱ እሳት በአምላክ ላይ ይጠፋል። እዚህ አካባቢ ወይ አሜን በል ወይስ አቤት በል። እስኪ ተነሳ አንተ አካዶሽ አሜን ነው። አሜን በል። አሜን። አሜን ካላልክ ትወጣለህ። ኢየሱስ ጌታ አጠገብ ያለውን ሰው አሜን በል በል እስኪ። አሜን ማለት ተስማምቻለሁ ነው በል እስኪ። ትላለህ አሜን። ጃዶስ ሶቦጎስ አባቴ አንተ እዛ ጋር ያለው ማን ነው? ይሄ ምንድን ነው? ንግድ ምናምን የሚሰራ ሰው፣ ንግድ የሚሰራ ሰው ነጋዴ ምንድን ነው የምትሰራው አንተ? እኔ ሹፌር ነኝ። ሹፌር ነህ? ነጋዴ ምንድን ነው ሹፌርነቱን? ምን አይነት መኪና ነው የምትነዳው? አይሱዚ ነው። አይሱዚ ሙዝ ጭነህ ታውቃለህ? አዎ። ቃላታ ያዘል ና ወደዚህ ሾባዳጋባስ አጠገባቸው ያለውን ሰው ናዙና አዳጋባሳ የሆነ ነገር ተሸክመህ ትወጣለህ በል እስኪ። ዛሬ በጌታ በኢየሱስ ስም እግዚአብሔር ለዳንኤል ሰዎች እኮ ዳንኤል እግዚአብሔር የአንበሳን አፍ ዘጋ ስል ዳንኤል ትራስ ሆነ ስል አንዳንድ ሰው ኖርማል የሚመስል ሰው አለ። አባቴ አንበሳ እኮ ነው። አንበሳ ከያዘ አልቆልኛል። አጠገብ ያለውን ሰው ናዙና አንበሳ ከያዘ አልቆልኛል በል እስኪ። በእግዚአብሔር ኃይል ግን በል እስኪ ዚፕ ኢዝ ማውዝ በል እስኪ። በጌታ በኢየሱስ ከፍ አድርግ። አዳኮባ ዳጋሳ እግዚአብሔር አምላክ ዘንድሮ እንዲህ ያደርገላቸዋል። የገዳዮችን አፍ በኢየሱስ ስም ይዘጋል። አንድ ሰው እስኪ አምልከ ይባረካለሁ በል እስኪ። ዋኖታ ሰውዬው እኮ ተኝቷል። ሻሎም ሻሎም እያለ እግዚአብሔር ዘንድሮ ጠላቶቻችሁን ትራስ ያደርጋል በጌታ በኢየሱስ ስም። ዳንኤል ላይ የታወጀው የመጀመሪያ የእቶን እሳት ነው። ሰውየው ሲቀጥል ደግሞ ያመልካል። ሌላ ሰበብ ሰውየው ላይ አላገኙም። ከአምላክ ሕግ በስተቀር ምንም ነገር ባላገኙበት ጊዜ 7 እጥፍ እሳት ምን አደርጉ? ጨምሩ። አጠገባቸው ያለውን ሰው ያዙና በደንብ ጨበጥ አድርጉ። ወይ ጀርባ ላይ መቱ ወይ አሻሽል በሉ። በጨመረው ላይ ጨምረህ ትወጣለህ በል እስኪ። ኤካዶሻ የሰው ነው ያንተ ነው መኪናው? ሶብራክ ጀርጉ ለዚህ ሰው ጭነህ ትወጣለህ።
አሜን የተያዘ ነገር ሲለቀቅ ያለው አሜን አራ ይኸው እግዚአብሔር ሰርፕራይዝ ያደርግ አሜን ትልቅ ነገር ስትሸከም አሜን በጌታ ስም ዘርጉ ድንገተኛ አደጋ ከህይወት ላይ ተሽሯል አሜን ከዚህ በፊት እግዚአብሔር አንተን ከአደጋ ከብዙ ነገር ሲያስመልጣ ያለው እውነት ነው አሳይ ውርስ አባይ አከተመ አበቃ በቃ ዜሮ ነው ካሉበት ስፍራ ነው እግዚአብሔር አንተን ያነሳው እውነት ነው ለማይረሳም አይተለማይረሳም ዋስተኝ እስኪ አይተለማይረሳም ሰው ማድረግ ይችላል አቅም ጉልበት አጣው ብሎ በፍራቻ የሚያል ሰው የሌለው ላላላላ የነሳ አምላክ ለየት ይላል